ያሁኑ ጠቅላይ ሚኒስትራችን ከሳቸው አመለካከት ውጭ ምንም ነገር የለም። ሁሉም አዋቂ ናቸው። በኢንጂነሪንግ፣ በፍልስፍና፣ በቅስና፣ በፖለቲካ በሁሉም ነገር አዋቂ ናቸው። ተው ቢባሉ አይተው። የሳቸውን ያህል አቅም ያለው ማን አለ? ሁሉም ደንቆሮ። ሙያተኞቹ ባሉበት አዳራሽ አሳልፈን አንሰጥም ብለው መፎከር ሲጀምሩ አዳራሹ በጭብጨባ ቀለለ። ድራማ የዚህ አይነት ድራማ ጊዜው አብቅቶበታል። የለም አልፏል። በዚህ የሚታለል የለም። ፖፑሊዝም የራሱ መጨረሻ አለው። ይበላዋል። የረባ ፖፑሊዝም ላይ የወጣ ያ ተመልሶ ይበላዋል። ሂዝ ኢን ዴንጀር። አገሪቱን አደጋ ውስጥ መጣል የለበትም። ወያኔ ሰርቆ ያጋበተው ቢሊዮኖች አሉ፣ 100 ቢሊዮኖች። ምነው ዘገዩብን? ጠቅላይ ሚኒስትሩ ይህን ቢሊዮን ያለበትን ቦታ ቢነግሩ እንተባበራቸው። ያን ነገር ቃል ልግባ። በዚህ በግንቦት ክብር ላይ አምረዲስ የእሳቸውና የኔ አካውንት የሚመረምር እናምጣና ማን ነው ቢሊዮን ያለው ማን ነው ቢሊዮን የሌለው እንሄድበት። 7 ዘራችንን ጓደኞቻችንን ሁሉንም ፈትሾ መሄድ አምረዲ ሁሉም የህወሓት አመራር ቅሩ ነው ለዚህ። የወያኔ ሌባው ሁሉም ለዚህ ይዘጋጃል። እንደሌላው ሌቦች የሉም ማለት አይደለም። እንደሌላው ሁሉ የዘረፉ ሌሎች አሉ። ከኢትዮጵያ ህዝብ ለመነጠል የእሳቸውን ስልጣን ለማራዘም የተቀመጡባትን ወንበር አቅፈው ለመያዝ በማንም ህዝብና በማንም ድርጅት ላይ ጣታቸውን መቀሰር ማቆም አለባቸው።